በዓለማችን እጅግ ግዙፍ በሆነው ውቅያኖስ ላይ አንዲት የከተማ ያህል የምትገዝፍ የጭነት መርከብ በአራት ትንንሽ ጀልባዎችና በጥቂት የታወቁ ወንበዴዎች ትወድቃለች ብሎ ማን ገመተ? በአንድ በኩል ዘመናዊ ጦር መሳሪያ ታጥቀው የአሜሪካ ባህር ኃይል፣ በሌላ በኩል ደግሞ ምንም የሚታጣ ነገር የላቸውና በቁርጠኝነት የተነሱ የሶማሊያ ወንበዴዎች፣ በመሃል ደግሞ የሁሉንም ሰው ሕይወት በኃላፊነት የተሸከመው ካፒቴን ፊሊፕስ። ዛሬ የምናየው ፊልም በታሪክ የማይረሳውና በጭንቀት የተሞላውን ያንን እውነተኛ የባህር ትንቅንቅ ነው። እስከ መጨረሻ አብራችን ቆዩ። ታሪኩ የሚጀምረው በሸርሞንት ግዛት ሪቻርድ ፊሊፕስ የተባለ ካፒቴን ለቀጣይ ስራ ተልከው ከቤተሰቡ ጋር ሲሰነባበት ነው። ወደ አውሮፕላን ማረፊያ በሚያቀኑበት ወቅት እሱና ባለቤቱ ስለ ዓለማችን ተለዋዋጭነትና ስለ ወደፊቱ ጊዜ እርግጠኛ ለመሆን በጭንቀት ያወጋሉ። ፊሊፕስ በስራው እጅግ ጥንቁቅና ሕግ አክባሪ በመሆኑ የሚታወቅ አንጋፋ መርከበኛ ነው። ብዙም ሳይቆይ ኦማን ደርሶ መርስክ አላባማ የተባለችውን የንግድ ዕቃዎችንና የእርዳታ እህል ጭና ወደ ሞምባሳ ኬንያ የምታቀናውን ግዙፍ መርከብ በኃላፊነት ያስረክቧል። አደጋው ሲያንዣብብ በሌላ በኩል ከውቅያኖስ ማዶ በአንዲት ትንሽ የሶማሊያ መንደር ውስጥ አንድ የአካባቢው የጦር አበጋዝ አሳ አጥማጆቹ ትልቅ ሲሳይ ይዘው እንዲመጡ ያስገድዳቸዋል። በዚህም ምክንያት አብዱዋሊ ሙሴ የተባለ ቆራጥ ወጣት፣ ቢላል የተባለ ታዳጊና ናጂ የተባለ ግልፍተኛ ተዋጊን ጨምሮ አነስተኛ ቡድን ያዋቅራል። አራት ወንበዴዎች ትንንሽ ጀልባዎችን ይዘው ግዙፍ አዳኝ ፍለጋ ወደ ሰፊው ውቅያኖስ ይጓዛሉ። መርከቧ በሶማሊያ አቅራቢያ የሚገኘውን አደገኛ የባህር ክልል ስትገባ ካፒቴን ፊሊፕስ በስጋት ውስጥ ነበር። ሰራተኞቹ ለአደጋው ዝግጁ መሆናቸውን ለማረጋገጥ የደህንነት ልምድ እንዲያደርጉ ያዛል። በልምምዱ መሃል ፊሊፕስ በራዳሩ ላይ ሁለት ነጥቦች በከፍተኛ ፍጥነት ወደ እነሱ እየተጠጉ መሆኑን ያስተውላል። ካፒቴኑ ሁኔታውን አደገኛ መሆኑን ቢረዳም በሬዲዮ ያገኛቸው አካላት ግን አሳ አጥማጆች ሊሆኑ ይችላሉ በሚል በቸለኝነት ይመልሱለታል። ፊሊፕስ ግን አልተሸወደም። ወንበዴዎቹ የተቃረቡ ሲመጡ ፊሊፕስ ሊያስፈራራቸው ይወስናል። ሬዲዮን አንስቶ ከአሜሪካ የጦር መርከብ ጋር የሚያወራ በማስመሰል የታጠቀ ኃይል በጥቂት ደቂቃዎች ውስጥ እንደሚደርስ አድርጎ ይተርካል። ይህ ብልሃት አንደኛውን ጀልባ አስፈራርቶ እንዲመልስ ቢያደርገውም ሙሴ ግን ተንኮሉን ስለነቃበት ጉዞውን ይቀጥላል። ይሁን እንጂ መርከቧ በፈጠረችው ከፍተኛ ማዕበል ምክንያት የጀልባው ሞተር ተበላሽቶ ጥቃቱ ለጊዜው ይከሽፋል። በማግስቱ ጠዋት ሙሴና ቡድኑ በአዲስ ሞተርና መሰላል ተመልሰው መጡ። ፊሊፕስ መርከቧን በኃይል በማወዛወዝና የውሃ ቧንቧዎችን በመጠቀም ሊከላከላቸው ቢሞክርም ወንበዴዎቹ እልህ አስጨራሽ ጥረት አድርገው መሰላላቸውን በመርከቧ ጠርዝ ላይ ሰቀሉ። ምንም እንኳ ሰራተኞቹ ቢረባረቡም ወንበዴዎቹ ግን ከፍተኛ ተኩስ ከፍተው መርከቧ ላይ መውጣት ችለዋል። ፊሊፕስ ሰራተኞቹ በሙሉ ወደ መርከቧ ሞተር ክፍል ወርደው እንዲደበቁ ካዘዘ በኋላ እሱና ጥቂት ረዳቶቹ በመሪው ክፍል ውስጥ ይቀራሉ። ሙሴ መሪው ክፍል እንደደረሰ ታዋቂውን ንግግር ለፊሊፕስ ተናገረ። በይኝ፣ ወደ እኔ ተመልከት፣ አሁን ካፕቴን ነኝ አለው። ሙሴ ከመሬት በታች ካለው ካዝና $30,000 እንዲሰጠው ቢጠይቅም እውነተኛ ፍላጎቱ ግን በሚሊዮን የሚቆጠር ካሳ ነበር። ወንበዴዎቹ ሌሎችን ሰራተኞች ፍለጋ ወደ መርከቧ ጨለማ ክፍሎች ይገባሉ። ይሁን እንጂ በሞተር ክፍል ውስጥ ተደብቀው የነበሩ ሰራተኞች መብራት በማጥፋት ወንበዴዎችን ወጥመድ ውስጥ ያስገባቸዋል። ናጂ የተባለው ወንበዴ በተሰበረ መስተዋት ላይ እንዲረግጥ ካደረጉት በኋላ በእጃቸው ያስገቡታል። እዚህ ጋር ውጥረት የነገሰበት ድርድር ይጀምራል። ሰራተኞቹ ናጂን እናስወጣቸዋለን፣ እናንተ ደግሞ ካፒቴኑን ልቀቁና በአደጋ ጊዜ ጀልባ ውጡ የሚል ስምምነት ያደርጋሉ። ሆኖም ሙሴና ቡድኑ ስምምነቱን በማፍረስ ፊሊፕስን በኃይል ወደ ጀልባ በመግፋት አግተውት ይዘውት ይወጣሉ። አሁን ታሪኩ ጠባብና ትኩስ በሆነችው የአደጋ ጊዜ ጀልባ ውስጥ ወዳለው ስለ ልቦናዊ ጦርነት ይቀየራል። ብዙም ሳይቆይ የዩኤስኤ ቤንብሪጅ የተባለችው ግዙፍ የአሜሪካ ጦር መርከብ ስፍራው ላይ ትደርሳለች። ወንበዴዎቹ በአሜሪካ ባህር ኃይል ሙሉ በሙሉ ቢከበቡ ሙሴ ግን ወደ ሶማሊያ ካልደረስኩ እምቢኝ ይላል። በጀልባ ውስጥ ናጂ የተባለው ወንበዴ እጅግ ጨካኝና ቁጡ የሆነ ይመጣል። ፊሊፕስ በሌሊት ከጀልባዋ ዘለው ወደ ባህር በመግባት ለማምለጥ ቢሞክርም ወንበዴዎቹ ተኩሰው መልሰው ይዙታል። በዚህ መሃል የአሜሪካ የባህር ልዩ ኃይል ስራውን ለመረከብ ይደርሳሉ።
ባህር ኃይሉ ሙሴን ከሽማግሌዎች ጋር ትደራደራለህ በሚል ተንኮል ወደ መርከቡ እንዲመጣ ያታልሉታል። ሙሴ ከጀልባ ወጥቶ መርከቡ ላይ እንደደረሰ ትጥቁ እንዲፈታ ይደረጋል። ይህ በእንዲህ እንዳለ ባህር ኃይሉ የአደጋ ጊዜ ጀልባን ከገመድ አስሮ ወደ ተረጋጋ የባህር ክልል ይጎትታታል። በጦር መርከቡ የኋላ ክፍል 3 ስናይፐሮች ኢላማቸውን ያስተካክላሉ። በጀልባ ውስጥ ያሉ ቀሪዎች ወንበዴዎች መጨረሻቸው እንደደረሰ ስለሰማቸው ፊሊፕስን ለመግደል ይዘጋጃሉ። ናዚ ፊሊፕስን አስሮ ግንባሩ ላይ ጠመንጃ ይደቅንበታል። በትክክለኛ ቁጥበት የባህር ኃይል አዛዥ አረንጓዴ መብራት ወይም የፍቃድ መብራት ይሰጣል። 3 ጥይቶች በአንድ ጊዜ ተተኮሱ። በጀልባ ውስጥ የነበሩ 3 ወንበዴዎች ወዲያውኑ እዛው ይገደላሉ። ካፕቴን ፊሊፕስ በደም ተለውሶ ቢገኝም ሕይወት ተረፈ። ሆኖም በደረሰበት ከባድ ድንጋጤ ምክንያት የሕክምና ባለሙያዎች እርዳታ ሲያደርጉለት መናገር እንኳን አቅቶት በከፍተኛ ሁኔታ ሲያለቅስ ይታያል። ሙሴ ግን ወደ አሜሪካ ተወስዶ የ33 ዓመት እስራት ተፈረደበት። በመጨረሻም ካፕቴን ፊሊፕስ ካሰቃቂው የሞት አፍ በሰላም ቢወጣም በዚያች ጠባብ ጀልባ ውስጥ ያሳለፈው እያንዳንዱ ሰከንድ ግን በልቡ ላይ የማይጠፋ ጠባሳ ጥሎ ያልፋል። ጀግንነት ማለት ፍርሃት አልባ መሆን ሳይሆን በፍርሃት መሃል ሆኖ ትክክለኛውን ውሳኔ መወሰን መሆኑን ፊሊፕስ በተግባር አሳይቶናል። ሙሴ በአሁኑ ወቅት በአሜሪካ እስር ቤት የ33 ዓመት እስራቱን እየገፋ ይገኛል። እናንተስ በካፕቴን ፊሊፕስ ቦታ ብትሆኑ ምን ታድርጉ ነበር? ፊልሙ ከተመቻችሁ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ።